ሁል ጊዜም ከእንቅልፍህ በፊት ሚስትህን አቅፈህ እወድሻለሁ በላት። ባላህ ፍቃድም ከእቅፍህ እንደ ሮዝ አበባ ያለ ጣፋጭ መዓዛ ትነጋለች። ከወድሻለሁ ቃልህም እንደ አዋፍ ዝማሬ ያለ ጣፋጭ እንጉርጉሮ ይንቆረቆርላታል። ስትነቃም ውሏን የሚያጣፍጥላት ነገር ምረጥ። ለዚህም የሆነ ምሳሌ ልንገርህ። አንዲቷ እንዲህ አደረገች። ባለቤቷ ጠዋት ወደ ስራ ሲሄድ ከርባቱን የሚያጠብቅበት መስታወት ላይ የኔ ፍቅር ሁልጊዜም ቢሆን እወድሃለሁ ስትል በሊፕስቲክ ያቀለመች። ይህ እድለኛ አባወራ ንጋቱ ምን ያህል ጽሑፍ ድንቅ እንደሚሆንለት አስብ። ይህን ስል ትዳርህን ለማቆም የግድ ውብ ቃላትን እንደሚቀምር ደራሲ መሆን ይጠበቅብሃል ማለት አይደለም። ምናልባትም አንተን እንደ ትዳር አጋርህ የሚረዳ ሰው የለም ይሆናል። ለሚገባው ሰው ደግሞ የቃል ግማሽም በቂ ነው። ብቻ መውደድህን ዘውትር ግለጽ። የምትበላለጡበትን ነገር አላህ ለበጎ እንዳበጀው አስብ። ለምሳሌ አንተና ባለቤትህ የሰውነት እንቅስቃሴ እኩል ብታደርጉ ያንተ ጡንቻ ከእርሷ ይጠጥራል። ነገር ግን የገዛ ልጃችሁን መንከባከቡን በፈረቃ ብታደርጉት ካንተ ይልቅ እርሷ ጥሩ ተንከባካቢ ይወጣታል። ተፈጥሮን አትቃረን ማለት ነው። ከውጪ ጥሩ ግሮ የማምጣቱን ያህል ቤት ያፈራውን ማብስሎ ማቅረቡ ያን ያህል ዋጋ አለው። መበላለጣችሁን አላህ ለበጎ እንዳበጀው እመን። ነገሮች ሁሉ አንተ በምትፈልጋቸው መንገድ አልሄዱም እንበል። ምናልባት እኮ አንተ የምትፈልገው ነገር ትክክል አይደለም ይሆናል። በተሳሳተ ወይንም ባልተገባ ምክንያት ትዳርህን እንዳታፈርስ አደራ። በህይወትህ ያለችን የደስታ ፈገግታ ቡጤ ማቅነስ ነውና የምታደርገውን ነገር ካደረክ በኋላ የሚያዝናናህ እንጂ የሚያሳዝንህ እንዳይሆን ጊዜ ወስደህ አስብ። ልብ አድርግ። አንተ ዝግጁ ብትሆን እንኳ ሚስትህና ልጅህ ካንተ ለመለየት ዝግጁ ካልሆኑ ያ ለመለያየት ትክክለኛ ጊዜ አይደለም። ጊዜ ስጣቸው። በምትሰጣቸው ጊዜም ፍቅር ባይኖር እንኳ ፍቅር ፍጠር። አንዳንድ ጥንዶች እስከ መጨረሻው ጊዜ ድረስ በፍቅር አይኖሩም። ሆኖም የአፍላነታቸውን ጣፋጭ ጣዕም በሌለበት እንኳ አብረው ለመኖር ይኖራሉ። አብረው ለማደግ ይሰራሉ። ምንም ነገር ያለ አላህ እርዳታ አይሰምርም። ከሁሉም ጥረትህ ጋር ዱዓ አድርግ። ቁርአንም ላይ እንዲህ የምትል ተክሳስ ተቀለመች። ጌታቸውን ለመለመን የሚኮሩ ተዋራጆች ሆነው በርግጥ جهنم استجابالو صلى الله عليه وسلم صلى الله على محمد صلى الله عليه وسلم صلى الله على محمد صلى الله عليه وسلم በነገሮች ላይ በግልጽ የመነጋገርን ባህል አዳብሮ አንዱ ከሚስቱ ቀደም ብሎ ቤቱ ደረሰና ሶፋው ላይ